ሰላም ጤና ይስጥልን የተከበራችሁን የተወደዳችሁ አድማጭ ተመልካቾቻችን የሰዓቱና ወቅታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፌደራል መንግስት በትግራይ ክልል የሚስተዋለውን ውጥረት ወደ ጦርነት ከማምራቱ በፊት እንዲያስቆም ተጠየቀ። የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የገቡበትን ውጥረት ወደ ሌላ ጦርነት ከማምራቱ በፊት የፌደራል መንግስት መፍትሄ ሊያበጅለት ይገባል ሲል የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ሀገርን የሚያስተዳድረው መንግስት እንደዚህ አይነት ችግሮች የሚፈቱበት መንገዶችና አማራጭ ሐሳቦችን ሰፋ አድርጎ በማጤን መፍትሄ መፍጠር አለበት ብለው እንደሚያምኑ ገልጸዋል። ለዚህም ሁለቱ አካላት ውይይቶች የሚያደርጉበት መንገድ ሊመቻች ይገባል ሲሉም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደርና ህወሓት ከገቡበት የስልጣን ሽኩቻ ወጥተው ችግራቸውን በድርድር መፍታት አለባቸው ያሉት ሰብሳቢው ከፌደራል መንግስት ባሻገር የኢትዮጵያ ሀገራዊ ምክክር ኮሚሽን፣ ልሂቃን፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች አካላት ጣልቃ መግባት ወደ ጦርነት የሚደረገው ሂደት እንዲገታ የበኩላቸውን እንዲያደርጉም ጠይቀዋል። በትግራይ ክልል ባለፉት ዓመታት በነበረው የእርስ በርስ ጦርነት እንደ ሰሜን ኢትዮጵያ ብቻ ሳይሆን እንደ ሀገር ነው የተጎዳ ነው ብሎ መገንዘብ እንደሚያስፈልግ የጠቀሱት ኃላፊው የክልሉ ማህበረሰብ የሰላምና የልማት እንጂ የጦርነት ድምጽ መስማት እንደማይገባው አስገንዝበዋል። በክልሉ ያሉ አመራሮች ከግል ፍላጎት ወጥተው ለማህበረሰቡ ቅድሚያ ሊሰጡ ይገባል ሲሉም አክለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ የፌደራል መንግስት በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያስቆም ይገባል ሲል መጋቢት 5 ቀን 2017 ዓ.ም በወጣው መግለጫ ጥሪውን አቅርቧል። ፓርቲው በመግለጫው ከፕሪቶሪያ ስምምነት በኋላ አንጻራዊ ሰላም እየታየበት የነበረው የትግራይ ክልል ሁኔታ የፌደራል መንግስት በስምምነቱ መሰረት ታጣቂ ኃይሎችን ትጥቅ የማስፈታት ኃላፊነቱን በአግባቡ ባለመወጣቱና አካታች የሆነ ጊዜያዊ ሽግግር መንግስት አለመመስረቱን ተከትሎ ህወሓት የእርስ በርስ ፍትጊያ ውስጥ ገብቶ በትግራይ ክልል ውጥረት ነግሷል ሲልም አስታውቋል። በህወሓት ውስጥ የተፈጠረውን የውስጥ ስልጣን ሽኩቻ ተከትሎም በክልሉ ያሉ የታጣቂ ኃይሎች እየሄዱበት ያለው ግጭት ቀስቃሽ እንቅስቃሴ በጠቅላላው እንደ ሀገር በተለይ ደግሞ በትግራይ ክልል ውስጥ የሚገኙ ንጹሃን ዜጎች ላይ የሚያመጣውን ምጣኔ ሀብታዊ፣ ማህበራዊ፣ የሰላምና ደህንነት አስከፊ አደጋ አሳሳቢ እንደሆነ ፓርቲው በመግለጫው አስታውቋል። የህወሓት አመራሮች ምንም ሳይጸጸቱ ስልጣን ጠቅልሎ በመያዝ ግብ ውስጥ ገብተው ለሌላ ዙር ግጭት የሚጋበዙ ከሆነ በተለይ በትግራይ ውስጥ ያሉ ዜጎች ሊረዱት የሚገባው መሰረታዊ ጉዳይ ይህ ስብስብ በምንም አይነት ሁኔታ ለማህበረሰቡ ጥቅም የቆመ እንዳልሆነ ሊያስተውሉ ይገባል ሲል በመግለጫው አስታውቋል። በዚሁም የፖለቲካ ስልጣን ጥልን ለማርካት የሚደረግ መገፋፋት ውስጥ ባለመሳተፍ እንዲሁም ግጭትን የሚቀሰቅሰውን የትኛውንም ኃይል በግልጽ በመቃወም የክልሉ ነዋሪ በአንጻራዊነት ያገኘውን ሰላም ሊያስጠብቅ ይገባል ሲልም አስታውቋል። በተለይም የፌደራል መንግስቱ ጉዳዩ እዚህ ደረጃ ከመድረሱ በፊት በክልሉ የተፈጠረውን ትርምስ በሰላማዊና ህጋዊ መንገድ ሊያስቆም ሲገባ ይህን አለማድረጉ ሳያንስ አሁንም ራሱን እንደ ሩቅ ተመልካች በመቁጠር በጉዳዩ ላይ ተጨባጭ መፍትሄ እንዲመጣ እየሰራ እንዳልሆነ የገለጸው ኢዜማ የፕሪቶሪያው ስምምነት በአግባቡ እንዲፈጸም ባለማድረጉ ንጹሃን ዜጎች በህይወታቸውና በአካላቸው ዋጋ እየከፈሉ መምጣታቸውን ተገቢነት መሆኑን አውቆ አሁንም ለጉዳዩ ተገቢነት ትኩረትን በመስጠት ዘላቂ ሰላም እንዲመጣ የሚያስችል ህጋዊና ሰላማዊ መንገድ ብቻ የመንግስት ሚናውን እንዲወጣም አሳስቧል። በመግለጫው ከአንዱ ግጭት ወደ ሌላው የሚደረገው ጥድፊያ በቅጡ ማስቆም ባለመቻሉ አሁንም በኢትዮጵያ ምድር አደጋ እያንዣበበ ይገኛል። ከዚህ ቀደም በትግራይ ክልል ተጀምሮ አማራና አፋር ክልሎችን ያዳረሰው አውዳሚው ጦርነት በፕሪቶሪያው ስምምነት ተገቶ የሰላም ጭላንጭል መታየት ቢጀምርም አሁን በትግራይ ኃይሎች መካከል በተነሳው ሰጣ ገባ ምክንያት ወደ ደም አፋሳሽ የሚያስገባ እንቅስቃሴ እየተስተዋለ ይገኛል። በህወሓት አመራሮች መካከል በተፈጠረው ክፍፍል ሳቢያም ለወራት በቃላት ጦርነት ውስጥ የከረመው የትግራይ ክልል አሁን ደግሞ ወደ ለየለት ትርምስ ውስጥ የሚያስገባው አደገኛ ክስተት እየተፈጠረ ይመስላል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባሳለፍነው ሳምንት የፌደራል መንግስት በክልሉ ጣልቃ መግባትና ማንኛውንም አይነት ድጋፍ ለማድረግ ከበቂ በላይ ምክንያት እንዳለው በመግለጽ በፕሪቶሪያው ስምምነት የተሳተፉ የፌደራል መንግስትና ዓለም አቀፉ ማህበረሰብ በክልሉ ያለው ሁኔታ እያሽቆለቆለ መምጣቱን እንዲሁም የስምምነቱን መፍረስ የሚያስከትለውን አደጋ ከግምት ውስጥ ማስገባት እንዳለባቸው ማሳሰባቸው የችግሩን ክብደት ያሳያል ነው የተባለው። የሰሜን ኢትዮጵያው አውዳሚው ጦርነት በፕሪቶሪያው ስምምነት ተገቶ ለዘለቄታዊ ሰላም ጥርጊያውን የሚያመቻቹ ስራዎች በወጉ ሳይከናወኑ በትግራይ ክልል ከፍተኛ አደጋ ሊፈጥሩ የሚችሉ ችግሮችም በስፋት እየተስተዋሉ መጥተዋል። ከዚህ ቀደም በህወሓት ጉባኤ ማድረግና አለማድረግ የተነሳው ውዝግብም ከድርጅቱ ውስጣዊ ችግሮችም አልፎ በወታደራዊ አዛዦች ላይ የእገዳ ውሳኔ ሲተላለፍ ብዙዎችን ስጋት ውስጥ ከቶ እንደነበር ይታወሳል። በክልሉ የተለያዩ አካባቢዎች በተኩስ የታጀቡ የአስተዳደር መዋቅሮችን መቆጣጠር መጀመሩም ስጋቱን አባብሶታል። የጊዜያዊ አስተዳደሩ ፕሬዝዳንት እንዳሉትም የፕሪቶሪያው ስምምነት እየፈረሰ ክልሉ የማይወጣው ችግር ውስጥ እየገባ እንደሆነ አስታውቀዋል። የተለመደው የሴራ ፖለቲካ እየቀደመ ለንግግርና ለድርድር ቅድሚያ
ከመስጠት ይልቅ ጉልበትን መፈታተሽ ውስጥ እየተገባ የህዝብ መከራና ስቃይ ተባብሶ እንደሚቀጥልም አያጠራጥርም። አሁን እየታየ ያለው በስጋት የተወጠረ አየር የሚያመላክተውም የፖለቲከኞቹ አለመግባባት ወደ ጸጥታ ኃይሉ ሊያመራ እንደሚችል ነው። በትግራይ ክልል ጊዜያዊ አስተዳደር በሚመሩትና በተቃራኒ በቆሙ ኃይሎች መካከል የተፈጠረው አለመግባባትም በብዙዎች ዘንድ ከስልጣን ጋር በተያያዘ እንደሆነ መላምት ቢያሳድርም በስተጀርባው የውጭ ኃይሎች እንዳሉበት ሲጠረጠር ደግሞ ያስደነግጣል። በክልሉ ከአቅም በላይ የሆነ ችግር አጋጥሟል መባሉ ምን እየተካሄደ ነው የሚያሰኝ ሲሆን ፖለቲከኞቹም በውጭ ኃይሎች ግፊትና ድጋፍ በፕሪቶሪያው ስምምነት አውዳሚ ጦርነት መቆሙ መከራና ስቃይ ውስጥ ለነበረው ህዝብ እፎይታ መፍጠሩ የተሰማቸው አይመስሉም። በፕሪቶሪያው ስምምነት መሰረትም በቅደም ተከተልና በስክነት አስፈላጊዎቹ ተግባራት እንዲከወኑ በማድረግ የጣለውን ስጋት መግፈፍ ሲገባቸው ለንጹሃን እልቂትና ለንብረት ውድመት የሚደረገውን ጦርነት እንደገና እንዲቀሰቀስ መደላደል ሲፈጥሩ እንደማየት የሚያሳዝን ነገር የለም። በንግግርና በድርድር ሊፈታ የሚችልን አለመግባባት ወደ ጦርነት ነጋሪት ጉሰማ መግባት ሊያበቃ ግድ ይለዋል ነው የተባለው። ቀደም ሲል በጦርነቱ ምክንያት በመቶ ሺዎች የሚቆጠሩ ወገኖች አልቀዋል። በሚሊዮኖች የሚቆጠሩ ለረሃብና ለመፈናቀል ተዳርገዋል። በብዙ ሺዎች የሚቆጠሩ አካል ጉዳተኞች ሆነዋል። የተደፈሩና ለከፍተኛ ስነ ልቦና ጉዳት የተዳረጉ ቁጥራቸው ቀላል አይደለም። አሁንም በከፍተኛ ችግር ውስጥ ሆነው የእርዳታ ያለህ የሚሉ በጣም ብዙ ናቸው። የኢትዮጵያና ኤርትራ ቋፍ ውስጥ እየገቡ ነው በሚባልበት በዚህ ጊዜም የትግራይ ህዝብ ከደረሰበት መከራና ስቃይ ሳያገግም ተመልሶ ሌላ ዙር ጦርነት ሲያንዣብብበት በግራም ሆነ በቀኝ የተሰለፉት የፖለቲካ ተዋንያን ሆኑ ሌሎች ቆም ብለው ሊያስቡ ይገባልም ነው የተባለው። ህዝብን ማዕከል ያላደረገ ነገር ግን በህዝብ ስም የሚነገድበት የፖለቲካ ቁማርም መቆም እንዳለበት የተገለጸ ሲሆን ምግብ፣ መድኃኒትና ሰላምና እፎይታ ለሚያስፈልገው ህዝብ የቦምብና የጥይት ሩምታ ለመደገስ መቅበዝበዝ መዘዙ የከፋ እንደሆነም ይታወቃል። በአማራና በኦሮሚያ ክልሎች መካከል ላይ ያለው ጦርነት ቆመው አስተማማኝ ሰላም እንዲሰፍን የሚረዱ ተግባራት ላይ እንዲተኮር እንዲሁም በትግራይ ክልል በፕሪቶሪያው ስምምነት የታገተው ጦርነት እንደ ምሳሌ ሆኖ እንዲያገለግል በተለያዩ አካባቢዎች የሚፈጸሙ ግድያዎችና እገታዎች ጨምሮ ነውረኛ ድርጊቶች በፍጥነት መላ እንዲበጅላቸው ርብርብ መደረግ አለበትም ነው የተባለው። ኢትዮጵያን እያደር ከድጡ ወደ ማጡ የሚገፏት አደገኛ ድርጊቶች ሲበራከቱ ሊከተል የሚችለው መዘዝም ሊታሰብበት ይገባል የተባለ ሲሆን በቅርብ ርቀት ላይ ያሉ ሀገሮችም ማለትም ሱዳን፣ ሊቢያ፣ የመንና ሶሪያ እንዲሁም ሌሎች በተለያዩ ምክንያቶች በተፈጠሩ ስርዓት አልበኝነቶች የማይወጡት ቀውስ ውስጥ የገቡት ሀገራት ኢትዮጵያ ውስጥ ልዩነቶችን በስርዓት ፈር አስይዞ ለንግግርና ለድርድር አውደ መፍጠር አቅቶ በየቦታው ውጊያና እልቂት እንዲሁም ውድመት፣ ማፈናቀልና ዘረፋ፣ እገታና የጭካኔ ግድያ ተበራክተው ይገኛሉ። ከእንዲህ አይነቱ አደገኛ ሁኔታ ውስጥ መውጣት ሁሉን አቀፍ ንግግርና ድርድር ለማድረግ የሚያግዙ መድረኮችን ማመቻቸት ይገባልም የተባለው። አሁን በተያዘው ሁኔታ የሚቀጥል ከሆነም ኢትዮጵያ ለአካባቢው ጭምር እጅግ አደገኛ ጥፋት የሚያስከትል ጦርነት ውስጥ እንደምትገባ አለመገንዘብ ውጤቱ ከባድ ኪሳራ ያስከትላል የተባለ ሲሆን ወደ ጦርነት የሚወስዱ መንገዶች በፍጥነት እንዲዘጋጉም ተጠይቀዋል። አድማጭ ተመልካቾቻችን የሰዓቱ የትንታኔ ዘገባችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።